لا إله إلا الله شرطت من دينته ማንም ነገር ስርዓት አለው ሸርጥ አለው ቅድመ ዝግጅት አለውና لا إله إلا الله በመላሳችን ብቻ በማለታችን ጥቅም እናገኛለን ወይ እና ሸርጥ እንዳለው ወይንም ቅድመ ዝግጅት እንዳለው ብንረዳ ቢገለጥልን የሚል ነው መልሱ እርግጥ ነው ሸርጥ አለው ማንም ነገር ስርዓት የሌለው ሸርጥ የሌለው ነገር የለም لا إله إلا الله የእስልምና መግቢያ ቁልፍ ስለሆነ የጀነት ቁልፍ ስለሆነ ሸርጥ አለው አንድ ቁልፍ ደጃፍ የሚከፍተው ጥርስ ስላለው ነው ስለዚህም ምስማሩን አስተ ደጃፍ ውስጥ ልትወጣ አይከፍትልህም لا إله إلا الله ጥርስ ኑሮት ነው ደጃፉን የጀነትን ደጃፍ የሚከፍተውና ጥርሶቹ 8 ሸርጥ ናቸው እነዛ 8ቶችን ጥርሶች የሚፍታሁን መክፈቻውን ማወቅ ያስፈልጋል አንደኛ ትርጉሙን ማወቅ ከአላህ በስተቀር ሌላ አምላክ የለም የሚገዙት የሚያጎበድዱለት በእውነት የሚገዙት ተሱ በቀር የለም የሚለው ማወቅ ነው ስለዚህም አላህ Subhanahu Wa Ta'ala ነብያችንን ምን አላቸው فاعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات والله يعلم متقلبكم ومثواكم فاعلم አላቸው الله በቀር ሌላ ጌታ የለም ብለህ የሚወቅ አላቸው ወቀት ምሰርት አረጋባቸው እሳቸውም በሐዲስ صحيح ምን አሉ من مات وهو يعلم أنه لا إله إلا الله دخل الجنة رواه مسلم የሞተ ሰውዬ ከአላህ በስተቀር ሌላ አምላክ የለም የሚገዙት በእውነት የሚገዙት ይሄንን አውቆ የሞተ ሰውዬ ጀነት ይገባል አሉ እንግዲህ ወቀት ሰርጥ ነው ማለት ነው ስለዚህ ምን ተጠቀመው ተቁርአኑም ታሪክም ሁለተኛ የቂን ማለት አለበት ባለመጠራጠር ጥርጣሬ በጣም አስቸጋሪ ነው የተጠራጠርክ እንደሆነ ኢማን ላይ መጠራጠር በጣም ከንቱ የሚያስፈራ ነገር ነውና ማረጋገጥ አለበት አጥራጠር አላህ Subhanahu Wa Ta'ala إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا አማኞች ማለት እነዛ በአላህና በረሱሉ ያመኑና ከዛው ላይ ያልተጠራጠሩ ናቸው ይሄ መጠራጠር በጣም አስቸጋሪ ነገር ነውና ያለ ጥርጥር መታመን አለበት ነብያችንም በሐዲሳቸው ብለዋል أشهد أن لا إله إلا الله وأني رسول الله لا يلقى الله بهما عبد غير شاك فيحجب عن الجنة رواه مسلم ይህች ቃላት أشهد أن لا إله إلا الله وأشهد أن محمد رسول الله ያለውን ቃላት ጌታን አይገናኝም እሷን ያወቀው ነው ያልተጠራጠረ ሆኖ ተጀነት ሊጋረድ ዘንድ ያለው እንግዲህ መጠራጠር ያስጋርዳል ማለት ነው መጠራጠር የለብንም ሁለተኛው ሸርጥ የቂን ብሎ ማመን ነው ሶስተኛው መቀበል አለበት